ጤና ይስጥልን እንደምን አላችሁ? እንግዲህ ሰሞኑን ስለ ኢትዮሪካ ስለ ቴዎድሮስ አፍሮ ስለለቀቀው አንዳንድ ነገር ስንል ነበር እና እስኪ ዳስ ጣል የሚለውን ግጥም እንመልከት። ዘፋኙ ያው ቴዎድሮስ ካሳሁን ይባላል ወይንም ቴዲ አፍሮ ሲሆን ይህ ሰው በ1990ዎቹ ወደ አርት ብቅ ያለ ወደ ኪነ ጥበብ ብቅ ያለ ሰው ነው። በመጀመሪያ 1990ዎቹ በመጀመሪያ የዘፈናቸው ዘፈኖች በጣም በወጣቶች ከሁሉም በላይ ደግሞ በጉብሎቹ ስለተወደደ ክለብ ውስጥ ጡት ላይ እስከማስፈረም በመደረሱ ቴዲ ጡቱ የሚል ተቀጽላ ስም እስከማግኘት ድረስ እንደደረሰ ይታወቃል። ዘፋኙ ያው እንደሚታወቀው በመጀመሪያዎቹ 2 እና 3 ዘፈኖቹ ወይንም 1 2 እና 3 ዘፈኖቹ ፍቅርን ታሪክን ያነገበ መልካም የሚያስብ አንድ ኢትዮጵያዊ የሚዘፍነው አይነት ዘፈን በጣም ጥበብ የተሞላው ታሪክና ፍቅርን አዋዶ ለምሳሌ ሀግዝ ሁካይ ፊሳለ ሳራ እያለ የሚዘፍናቸው ዘፈኖች እጅግ በጣም ወደኋላ መልሶ የኔታ እንድናስታውስ ያደረገን ኢትዮጵያ ምን አይነት የራሷ የሆነ ፊደል እንዳላት ለመናገር የሞከረበት ድንቅ ጥበብ ነበረ እና ያነገበ ዘፈን ነበረ። ከዚያ በኋላ ያው እንግዲህ እዚህ ውስጥ አቡጊዳ ታውቁታላችሁ ያው ሀግዝ አሁን ያልኩት አይነት ዘፈኑ ነው እና ከዚህ በኋላ የሀገሪቷ ፖለቲካ እየተወሳሰበ አላስፈላጊ ኩነቶች ሲገጥሙ ደግሞ ወደ አንድ መንደር እይታም የተገባበት ሁኔታ ሲፈጠር ያው ምንም እንኳን በሆነ አንግል ቢያነሳም እጅግ በጣም ከፍተኛ ተቃውሞ በማድረግ በዘፈን ለሀገር የሆነች ነገር ያበረከተ ቆራጥ ደፋር ምንም የማይፈራ ሰው መሆኑን ያሳየው ኢትዮጵያዊነቱን ሀገር ወዳድነቱን ያሳየ ነበረ። ከዛ በኋላ ደግሞ ለወቅቱ ፖለቲካ የራሱን አስተዋጽኦ ከማድረጉ ባሻገር በኢትዮጵያ ኪነ ጥበብ እድገትም ያበረከተው አስተዋጽኦ ቀላል አልነበረም። በዛ ወቅት እነ ጥበበ ወርቅዬ እነ ታምራት እነ ላፉንቴን የመሳሰሉት አዳዲስ ወጣቶች የበቀሉበት ወቅት ነበረ እና ፈርቀዳጅ ነበረ። ዘመናዊ የሆነ በጣም የተሻለ ከነበረው የአዘፋፈን ስልት የአርት ስልት ለየት ባለ መልኩ የራሱን የሆነ ጥበብ ይዞ የመጣ በመሆኑ ለኢትዮጵያ ኪነ ጥበብ ያበረከተው አስተዋጽኦ ቀላል አልነበረም ማለት ይቻላል። ከቅርብ ጊዜ ወዲህ ግን ከመድረክ የጠፋው ቴዲ ከዘፈን ባሻገር ይሄ ሰው ማህበራዊ ኑሮ ላይ ደካማ የሆነ ወይንም ማህበራዊ ኑሮን የማያውቅ ከህዝብ ረሃብ ጭንቀት ምንም የህዝብ ረሃብና ጭንቀት ምንም የማይመስለው ለዚህ ሌላ ሩቅ ባንሄድ በቅርብ ጊዜ ጋሞ የተባለ ህዝብ ምስኪን ኢትዮጵያዊ በማንኛውም ፖለቲካ ውስጥ ጣልቃ የማይገባ የራሱን ኑሮ የሚኖር ለፍቶ አዳሪ ምስኪን ህዝብ ነበረና በዚህ ቅርብ ጊዜ ቀን ከዳው የቀን ጨለማ ዋጠው ይሄ ምስኪን ህዝብ በቃ ቀን በከዳው ጊዜ ግን ከኢትዮጵያ ለነዚህ ሰዎች ድምፁን ያሰማ ውስን ሰው ነው። ምናልባትም ከኢትዮጵያ ጠቅላይ ሚኒስቴር ሌሎች ባለስልጣኖች እና ሌሎች የተወሰኑ የአርት ሰዎች ሰው ካልሆኑ በስተቀር በጣም ብዙ ሰው ለነዚህ ሰዎች ድምጽ መሆን አልቻለም። ቴዲም መግለጫ እንኳን አልሰጠም ዳቦ እንኳን አልገዛም ምንም አንዳች ነገር ያደረገላቸው ነገር የለም። ይህ ብቻ አይደለም በዚህ በደብረ ብርሃን በመሳሰሉት በጣም በመጠለያ ካምፕ ያሉ የኢትዮጵያ ህዝቦች አሉ እና ለነዚህ ሰዎች ራሱ አለውላቸው ያለ ሰው የለም እና ማህበራዊ ኑሮ የማያውቅ የህዝብ ራብ ጭንቀት ምንም የማይመስለው ብቻ በዘፈኑ የህዝብን ቁስል እየጎረጎረ በዛ ሀብት እያካበተ የሚኖር ሰው ነው እና የህዝብን ድካም የህዝብን ራብ የህዝብን ጭንቀት የህዝብን ሮሮ እንጀራ ያደረገ ሰው ነው እና በስማቸው የሚነግድ ሰው ነው። በ2018 ሚያዝያ ወር ከለቀቀው ኢትዮሪካ አልበሙ ዳስጣል የሚለውን በብዙ ሰዎች እየተተቸ ያለውን ምናልባትም ከህዝቡ ጋር ሊያቃርን የሚችለውን ዘፈን ስንመለከት ዳስጣል ማርቱ ካልሆነ በስተቀር ዘፈኑ ያን ያክል የተዋጣለት አይደለም። እንዲያውም በጣም የወረደና የጠላና ያረቄ ቤት ዘፈን መምሰሉ የሚያስገርምና በሚደነቅ ሁኔታ ስሙ ብቻ የቀረ ሙሾ አውራጅ ሆኗል። እንግዲህ ይሄ ዘፈን የቶሎ ቤት መሆኑንና ለማወቅ ምን ግጥሙና ርዕሱ የማይገናኝ መሆኑን በማየት ብቻ ያስተላለፈው መልእክት ምን ኃላፊነት የጎደለው መሆኑን ስታይ ምናልባትም ይሄ ሰው ቾኮል ወይ ከኋላ የገፋውና ዝም ብሎ ቾኮሎ ከራሱ ላይ ለማውረድና የሆነ ትኩሳት ለመፍጠር የተጠቀመው ነገር ነው እንጂ በአቅሙ ልክ የተጠበበበት እንዳልሆነ ማወቅ ይቻላል እና በጥቅሉ ይሄ
ዘፈን መምሰሉ የሚያስገርምና በሚደንቅ ሁኔታ ስሙ ብቻ የቀረ ሙሾ አውራጅ መሆኑ አሳዝኖኛል። ያን የመሰለ የኪነ ጥበብ ሰው፣ ያን የመሰለ አዋቂ ጉልበት ያለው ሰው እንደዚህ ሲወርድ ያስቆጫል። ዘፈኑ በቁጭት እብደት፣ ንቀትና ቅዠት ቃላቶች የተቀነበበ ሲሆን ቃለም ማጣቱ ደግሞ ዜማውን የወረደ አድርጎታል። በሌላ በኩል ስክሪፕቱ ታሪክ ያሌለው በተቀላቀለና በተወናበደ ሀሳብ የታጨቀ ነው። ያ ደግሞ ሊያስተላልፈው ያሰበው መልእክት ማስተላለፍ እንዳይችል አድርጎታል። በጥቅሉ ዳስጣልን ከጥላቻ የታጨቀ የቃላት ድሪቶ ወይንም የተንጋደደ የቃላት ድርድር ሆኖ አግኝቼዋለሁ። ዳስጣል ከሚለው ርዕሱ ስንጀምር በሀገራችን ባህል ዳስ ለሰርግ፣ ለልደት፣ ለሐዘን በጥቅሉ ከሰው ብዛት ከፕሮግራሙ ስፋትና አይነት በመነሳት በመደበኛው መስተንግዶ ማስተናገድ የማንችለው ጉዳይ ሲገጥመን የምንጥለው ጊዜያዊ መጠለያ ነው። በዚህም ረገድ ቴዲ አፍሮ ሊገልጸው የፈለገው ዳስ የትኛው ነው ለሚለው የሐዘኑን ዳስ ስለመሆኑ ከውስጡ ያሉ ስንኞች የሚገልጹ ሲሆን በይበልጥ ዳስጣል ልቤ ዳስጣል ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል የሚለው ስንኝ የሚጣለው ወይንም ሊጥለው የፈለገው ዳስ ለሐዘን መሆኑን ያሳያል። የሐዘን ዳስ የሚጣለው ለማን ነው የሚለውን ስናይ ደግሞ ቴዲ የሐዘኑን ዳስ ለማን እና ለምን ጣለ ወይንም እንድንጥል ፈለገ የሚለውን ነጣጥለን እንመልከተው። በባህላችን መሰረት የሐዘን ዳስ የሚጣለው አባት፣ እናት፣ ሚስት፣ ወንድም፣ እህት፣ የሚስት አባት፣ እናት፣ ወንድም፣ እህት፣ ልጅ ሲሞት ነው። እንደ ሟርት ስለሚቆጠር ዘር ተቆጥሮ አሊያም ለጎረቤት ድንኳን አይጣልም። አንድን አርቲስት የሚያደርገው የሚኖርበትን ባህል፣ ወግ፣ ማንነት ማወቁና በዚያ መሰረት የአርት ስራ መስራቱ ነው። ታዲያ ቴዲ ሳያውቅ በራሱና በቤተሰቡ ላይ እያሟረተ ነው ወይስ ምን ገጥሞት ነው? እንዴት ሚስት፣ ልጆችና ዘመድ ያለው ሰው ራሱ ላይ ያሟረታል የሚለውን ጥያቄ ለራሱን ተውና ምናልባት ስንኞቹ ከመለሱ ቴዎድሮስን የሐዘን ዳስ የሚያስጥለው ሐዘን ምን ገጠመው? እስከ ዳስ የደረሰ የቅርብ ዘመዱ ምን ሞተበት ለሚለው ስንኞቹ እንዲህ ሲሉ ይመለሳሉ። ማንነቴን እንዴት የተናቁ ሰዎች ባዳና መጤዎች ይነግሩኛል። እንዴት የተናቁ ባዳና መጤ ሰዎች ይነግሩኛል ማንነቴን። እኛም አንበሶች እያለን ባዳ እንዴት ያስተዳድረናል? ስልጣን ከእጄ ሞተ፣ ጥቅም ከእጄ ሞተ እና የመሳሰሉት ሲሆን ስልጣን ተነጠቅኩኝ ከሚለው እንጀምርና በዋናው መሰረተ ሀሳብ ስልጣን የማን ነው? ስልጣን ላይ ያለው ግለሰብ ወይም ቡድን የሚለውን መለየት ተገቢ ይመስለኛል። በሀገር መዋቅር እንግዲህ አስተማሪ፣ ሐኪም፣ ነጋዴ፣ አናጢ፣ ተማሪ፣ ተጫዋች፣ አርቲስት፣ የሀገር መሪና ሌሎችም አሉ። ሁሉም ሰው አመራር፣ ሁሉም ሰው አርቲስት መሆን አይችልም። በየተሰጠው ይቀመጣል። ነገር ግን መሪው ይወክለኛል ሲል ወንበር ላይ የማስቀመጥ ይበቋል ሲል የማንሳት ትልቁን ስልጣን ያለው ህዝብ ነው። ስለዚህ የማህበራዊ ሳይንስ ምሁራን የሚስማሙበት ስልጣን የህዝብ ነው ማለት ነው። ለዚህም ነው ከአሜሪካ የቀድሞ ፕሬዝዳንቶች አንዱ የሆነው በዲሞክራሲ ስልጣን ከህዝብና የህዝብ ነው ማለት የገለጸው። ነገር ግን ስልጣን እንደ ድሮ ሰው የነ እከሌ ነው በነ እከሌ ነው የሚያምረው እነ እከሌ ካልሆኑ ሀገር ትቀጠላለች የሚል ሀሳብ ውስጥ ያለ ስብስብም ሆነ አርቲስት ጤነኛ አእምሮ ያላቸው አይመስለኝም። የዲሞክራሲንም ጽንሰ ሀሳብ የዘነጉ ይመስላል። ቴዎድሮስን ወይድ አንተ አትንገረኝ ማንነቴን ምጣት ታስተምርም ልጅ እናቷን የሚለው አማርኛ በዚህ ስህተት ውስጥ እየዳከረ ለመሆኑ ማሳያ ነው። ይህ ብቻ ሳይሆን አንደኛና ሁለተኛ ደረጃ ህዝብ ወይንም ቀዳሚ ተቀዳሚ አይነት ዘመኑን የማይመጥን አደገኛ ተረት ውስጥ ያለ ይመስላል። ወይድ አንተ አትንገረኝ ማንነቴን ምጣት ታስተምርም ልጅ እናቷን ብሎ አላበቃም ቴዲ። የኢትዮጵያ አርበኞች እንደ አናብስቱ ሲረገጥ ባንዲራው ገና አሁን ሞቱ ሲል እንግዲህ ስልጣን፣ ጥቅም፣ ክብርን፣ ዝና ከእጁ እንደሞተና ለዚህም ዳስ መጣል እንደሚገባው ለመግለጽ በመፈለጉ ርዕሱን ዳስ ጣል ብሎታል። መልካም፣ እዚህ ጋር ነው እንግዲህ ነጥቦቹ መነሳት ያለባቸው። ወደ ስንኞቹ ሳንገባ በርዕሱ ላይ ብቻ እንግባባ። ቴዎድሮስ በስንኞቹ ያልመለሰው ወይንም በዘይቤ ያለፋቸው እኔን የገባኝ ግን ደግሞ ለሁሉ ሊገባው የሚገባ አንበሶቹ እነማን ናቸው? ደግሞ አናብስት ነው የሚባለው አማርኛ ታውቅ የለ እንዴ? ምንድን ነው? ለዚች ሀገር ዕጣ ፈንታ ለባንዲራ ያልተዋደቀ ማን ነው? የትኛው ወራሪ መጥቶ ስልጣን ይዞ የአንተን ባንዲራ ነቅሎ የሌላ ሀገር ባንዲራ ተክሎ ነው ሲረገጥ ባንዲራ ለማለት የበቃኸው? ወጊድ ሂድ፣ ከዚያ አትመጥንም፣ አይመለከትም እንደማለት ነው። ሂድ፣ አንተ አትንገረኝ ማንነቴን፣ የአንተ ማንነት እኔ ካልተረዳው የኔን ካልተረዳ ተከባብረን መኖር ካልቻለን አንተ ነጋሪ እኛ አድማጭ ሆነን እስከ መቼ እንቀጥላለን? እንዴትስ መቀጠል ይቻላል? የምንገነባው ሀገር የጋራ እስከሆነች ድረስ የጋራ ሀሳብ፣ የጋራ ማንነት፣ የጋራ ፍላጎት እንዲኖረን በማድረግ ረገድ መንግስት ለእኔም ለአንተም ለሌሎችንም ይነግረናል፣ ይመራናል፣ ስንስት ያርመናል። ይሄ በህዝብ አደራ የተቀበለው ከህዝብ አደራ የተቀበለው ስልጣን ህዝብ የሰጠው ስልጣንና ኃላፊነት ነው። ታዲያ የቱ ጋር ነው ሞት ዳስ የሚያስጥል ሐዘን ሙሾ የሚያስወርድ ሐዘን ምን ተፈጥሮ ነው? እኔ እንደው በርዕሱ ላይ እንግባባ ብዬ እንጂ ወደ ውስጥ ስንገባ በደንብ እናያለን። ግን ደግሞ ርዕሱና የውስጥ ስንኞቹ ዓለም ልታስተላልፈው የፈለከው መልእክት አንድ እንዳላይደሉና ግራ የገባው ስክሪፕት መሆኑን ልነግርህ እፈልጋለሁ። በሌላ በኩል የዲሞክራሲ ጥያቄ፣ ያልገዛም ባይነት ፍላጎት፣ የኢኮኖሚ ጥያቄ በሀገር ሞት አይገለጽም።
ሀገር ሞተች የሚባለው ስለ ሲስተሟ ሲፈርስ፣ መንግስት አልባ ሆና የአንድነት ገመዷ ሲበጣጠስ፣ በሁሉ ነገር ያጋመዳቸው ቃል ኪዳን ሲፈርስ፣ ስትወድም፣ በሁሉ ነገር ህልውናዋን ስታጣ ሞተች እንላለን። መንግስት ያላት ሀገር፣ ህዝቦቿ ተፋቅሮ አብሮ የሚኖሩባት ሀገር እንዴት ሞተች እንላለን። መንግስት አልባዎች እነ ሶማሊያ፣ ሶሪያ፣ ችግር ውስጥ ያሉ አፍጋኒስታን፣ ሊቢያ እና ኢራቅ እንኳን ሞቱ አልተባሉ። እስካሁን በሀገር ይጠራሉ። የሞተች ከመሰለ ደግሞ የሞተች ሀገር ላይ ምን አስለቀሰ? ወዳለችው ሀገር ሂድና ኑር። ዳሩ አልተማርክ፣ አታስተምር፣ አታገልግል ወይ አታክም፣ ቋንቋ እንኳ አትችል። እዚህ በቁስል ላይ ፍልጥ እየሰደስክ ኑር እንጂ እዚያም ሄደ ትንሽ አንኮራኩረ ቆሎ እንዳትበላ ቀለም የለም አዋቂ ነኝ ትላለህ። ከሆንክ ሄደ መሞከር ነው የሚለውን ምክር ሀሳብ ለግሼ የርዕሱን ትችት አጠቃልላል። በጥቅሉ የዘፈኑ ርዕስ ሰብአዊ መብትን የሚነካ የማህበረሰቡን እሴት፣ ባህል፣ ወግ የጣሰ የሀገርን ክብር ያዋረደ ርዕስ ነው። በተጨማሪም ውስጥ ካለው ሀሳብ ጋር የሚጣላ ሆኖም አግኝቼዋለሁ። ስንኞቹ ተነስ፣ ዝም አትበል፣ ታገል፣ ለአንድ ነፍስ ምን ያስፈራል የሚል መልእክት ያለው ነው። በእንግዶቹ በማይመጥኑ አካላቶች የተገፋ የሀገር ባለውለታ ቡድን እንዳለ ለማሳየት ሞክራል። ይሁን እንጂ ያሳየው ሞት የለም። የነገረን የሞተች ሀገር፣ የሞተ ስርዓት የለም። ርዕሱ ደግሞ ውስጡ ያለውን ስንኝ መጠቅለል ካልቻለ የስነ ጽሁፉን ስርዓት ጥሷል ብቻ ሳይሆን ተራ ወሬ እንጂ ዘፈንም ሆኖ ስነ ጽሁፍ ልንለው አንችልም። ስለዚህ የቴዎድሮስ ግጥምና ስክሪፕት ከስነ ጽሁፍ አንጻር መሰረተ ቢስ፣ ከስነ ጽሁፍ ህግ የስነ ጽሁፍ ህግን የተጣረሰ ሲሆን ከፖለቲካና ከህግ አንጻር እንደ ሀገር ክህደት የሚቆጠር የሀገር ክብርን አሳልፎ የሰጠ ወይም የሸጠ በከፍተኛ ወንጀል የሚያስጠይቅ ዘፈን ነው። በሌላ በኩል ተነስ፣ ዝም አትበል፣ ዝምታ ለማንም አልበጃት፣ 12ና ሆና አንድ ነብር ፈጃት፣ አንሳው ባንዲራውን፣ አንሳው ዘይቤ ሲሆን ከሽፍታው ተቀላቀል፣ ክንድን አንሳና ስርዓቱን ጣለው ማለት ነው። ከዚህ አንጻር ሌላ በአድመኝነት ሀገር ላይ ግጭትን በመቀስቀስ የሚያስጠይቅ ሌላ ወንጀል ነው። በተጨማሪም የስነ ጽሁፍን እና የአርትን ህግ የጣሰ ከመሆኑ በላይ በጣም ከፍተኛ ደም መፋሰስን የቀሰቀሰ ህዝብን መንግስት ላይ ያስነሳ የሀገር ክብር የሸጠ ሀምርዋ የማህበረሰቡን ባህልና ወግ እሴት የጣሰ በመሆኑ እስከ መሰቀል በሚያደርስ በከፍተኛ ወንጀል የሚያስጠይቅ ነው ልል እችላለሁ። በወታደሮቹ እንትንና እንግዲህ ስንኞቹን በምንመለከትበት ጊዜ ዳስጣል አክሱም ላሊበላም በአንድነት አለት አጽንቶ አልራመድ አለ፣ ሀገር ተለያይቶ እያለ ይቀጥላል እና አለም ታደሰ ነኝ። አመሰግናለሁ። ተመሳሳይ መረጃ ማግኘት ከፈለጋችሁ በዩቱብ ላይክ፣ ሼር፣ ፎሎ ማድረግ እንዳትረሱ። ሻሎም። ኢትዮጵያ ገና ትቆማለች። አንድ እንሆናለን። ኢትዮጵያዊነታችንን ነብር ዥንጉርጉርነቱን እንደማይለቁሉ አንለቅም። ይህ መጽሐፍ ቅዱሳዊ ቃል ነው። ታሪካችንን አንዘነጋም። ኢትዮጵያ ወደፊት ትቀጥላለች። ሻሎም። እወዳችኋለሁ።